ይግባኝ ምንድነው? መደበኛ ፍርድ ቤቶች፣ ሃይማኖታዊ ፍርድ ቤቶች፣ ማህበራዊ ፍርድ ቤቶች፣ አስተዳደራዊ ፍርድ ቤቶችና ችሎቶች በኮሚቴ ደረጃ በባለስልጣናት ማንኛውም አይነት ቅሬታ አድሮብኛል የሚል ወገን ተቃውሞውን ወይም ቅሬታውን በህግ የተጠበቀ መብት ነው። ይግባኝ ሊገደብባቸው የሚችሉ ምክንያቶች አሉ። በጊዜና በፍርድ ቤቶች ሃይራርኪ የመጨረሻ የይግባኝ ደረጃው በኢትዮጵያ ህግ ደረጃ በይግባኝ ደረጃ የመጨረሻው ስቴጅ ነው። ሰላም ጤና ይስጥልኝ። የዩቲዩብ እና የቲክቶክ ቤተሰቦቻችን ጠበቃ፣ የህግ አማካሪ እንዲሁም የሰብአዊ መብት ተሟጋች መክት ካሳሁን ነኝ። በዛሬው የህግ ዳሰሳ ፕሮግራማችን የምንቃኘው ጉዳይ ይግባኝ ምንድን ነው ይሰኛል። ብዙዎቻችሁ ይህን ቃል ትሰሙታላችሁ፣ ነገር ግን ትክክለኛውን የቃሉን ፍቺ በአግባቡ ላታውቁት ትችላላችሁ ከሚል አንጻር ያዘጋጀሁት ዝግጅት ነው። ይግባኝ ማለት ምን ማለት ነው? እንግዲህ ያው በሀገራችን የፍትህ ስርዓትና ሂደት ውስጥ የተለያዩ ውሳኔ ሰጪ አካላት ማለትም መደበኛ ፍርድ ቤቶች፣ ሃይማኖታዊ ፍርድ ቤቶች፣ ማህበራዊ ፍርድ ቤቶች፣ አስተዳደራዊ ፍርድ ቤቶችና ችሎቶች እንዲሁም በየተቋማቱ የሚገኙ በኮሚቴ ደረጃ በባለስልጣናት የሚሰጡ ውሳኔዎች ላይ መብቴ ተጥሷል የሚል ወገን፣ ጥቅሜ ተቀንሷል፣ እንዲሁም ማንኛውም አይነት ቅሬታ አድሮብኛል የሚል ወገን በተወሰነበት ውሳኔ ላይ ተቃውሞውን ወይም ቅሬታውን የሚያቀርብበት የህግ ስርዓት ነው። ስለዚህም ዜጎች ወይም ተከራካሪ ወገኖች ይግባኝ የማለት መብታቸው በህግ የተጠበቀ መብት ነው። በብዙ ጊዜ ይግባኝ የማይጣሱ ለሁሉም ተከራካሪ ወገኖች ወይም ለሁሉም ዜጎች ወይም ውሳኔ ላረፈባቸው አካላት የተሰጠ የህግ መብት ነው ማለት ነው። ይግባኝ ሊገደብባቸው የሚችሉ ምክንያቶች አሉ። ከነዚህ ምክንያቶች ውስጥም አንዱ ጊዜ ነው። ይህ ጊዜ ማለት ደግሞ አንድ ሰው መብትና ጥቅሙን የሚነካ ውሳኔ ከተሰጠበት ጀምሮ በተለያዩ ህጎች የተቀመጡ የቅሬታ ወይም የይግባኝ ማቅረቢያ ጊዜ ገደቦች አሉ ማለት ነው። ስለዚህም እነዚህ የተቀመጡ የይግባኝ የማቅረቢያ ጊዜ ካለፈ መብቱን ሊያጣው ይችላል ማለት ነው። በሌላ በኩልም በህግ ይግባኝ ለማቅረብ የመጨረሻ ናቸው ተብለው ከተቀመጡ ፍርድ ቤቶችና ችሎቶች በላይ ለመሄድም አይቻልም ማለት ነው። ስለዚህ ይግባኝ በጊዜና በፍርድ ቤቶች ሃይራርኪ ወይም ከፍታ የሚወሰን ይሆናል ማለት ነው። አንድ ሰው ቅሬታ ያደረበትን ውሳኔ ይግባኝ በማለት ወይም ቅሬታዎቹን በየፍርድ ቤቶቹ ደረጃ እያቀረበ ሄዶ የመጨረሻ የይግባኝ ደረጃው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ነው በመርህ ደረጃ። ሆኖም ግን በልዩ ሁኔታ የመጨረሻውን ይግባኝ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ካቀረበ በኋላ መሰረታዊ የህግ ስህተት ከመሆን ባለፈም ህገ መንግስታዊ ወይም ደግሞ የህግ ትርጓሜ ያስፈልጋቸዋል ተብለው ሲታመንባቸው እንግዲህ በህጉ በልዩ ሁኔታ ለፌዴሬሽን ምክር ቤትና ለህገ መንግስት አጣሪ ኮሚቴ የሚቀርብ ይሆናል። ይህ ደረጃ በኢትዮጵያ ህግ ደረጃ በይግባኝ ደረጃ የመጨረሻው ስቴጅ ነው ማለት ነው። ስለዚህ በጊዜ ገደብና የፍርድ ቤቶቹ የመጨረሻ ጣሪያ ይግባኝ ሊገደብና ሊቋረጥ ይችላል ማለት ነው። እናም ሲጠቃለል ይግባኝ ማለት ቀድሞ በተሰጠ ውሳኔ ላይ በህግ በተፈቀደ ጊዜ ውስጥ የሚቀርብ ቅሬታ ማለት ነው። ስለዚህ እርሶም መሰል የህግ ቃላቶች ትርጓሜ የሚፈልጉ በአጋጣሚዎች ያጋጠሟችሁ ሙያዊ ትንታኔ ያስፈልጋል የምትሏቸው የህግ ነክ ጉዳዮች አሉ? ካሉ ይህ ትክክለኛው ገጽ ነው። ጥያቄ፣ ምክረ ሀሳብ ለማግኘት ይህንን የዩቲዩብ ገጽ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አይርሱ። በተጨማሪም በቲክቶክ ገጻችን ፎሎው፣ ሼር፣ ኮፒ ሊንክ እንዲሁም ላይክ ማድረግ እንዳይረሱ። አመሰግናለሁ።